ሁሉም ነገር የሚጀምረው ያኔ እንደ አውሮፓውያኑ አቆጣጠር በ1930ዎቹ ጃማይካ በእንግሊዝ ቅኝ ግዛት ስር ሳለች ነበር። የዚህች ሀገር ዜጎች የዘር ሐረጋቸው የሚመዘዘው ከአፍሪካ መሆኑ ይነገራል። ጃማይካውያን በባሪያ ንግድ ወደዚህ ስፍራ አቅንተው የተክል ምርት አሰባሰብ ላይ ከተሰማሩ በኋላ በዚያው ጸንተው ቀርተዋል። መሬት አልባ መብት የተነፈጋቸው በአግባቡ እንኳን ዕውቅና ያልተቸራቸው አፍሮ ጃማይካውያን እርስ በእርስ መፈላለግ ጀመሩ። ባንድ የሚቆም የጋራ ነገር አግኝተዋልና ነው። እናም በዚህ ሂደት በሚያመሳስላቸው ነገር በተሰባሰቡ አፍሮ ጃማይካውያን ራስ ተፈሪያኒዝም ሊወለድ ቻለ። የዚህ ሁሉ መነሻ ጥንስስ የተገኘው ታዲያ ከአንድ ሰው ነበር። እርሱም ማርከስ ጋርቬይ ይባላል። በአፍሪካ ኩራትና ወደ እናት ሀገር መመለስ በሚለው አቋሙ የሚታወቀው ይህ ሰው የማህበረሰብ አንቂም ነበር። ጋርቬይ የተወለደው እንደ አውሮፓውያን አቆጣጠር ነሐሴ 17 ቀን 1887 ዓ.ም ሲሆን ገና ከልጅነቱ ጀምሮ በሳል እየሆነ መጣ። ምክንያቱ ደግሞ አባቱ መጽሐፍት አንባቢና ተመራማሪ በመሆኑ የአባቱን ፈለግ እየተከተለ ገና በልጅነቱ አያሌ መጽሐፍትን አነበበ። በዚህም ጊዜ በዓለም ላይ ያለውን ፍትሃዊነትና እኩልነት እንዲሁም ታሪኩን ሁሉ ማወቅ ጀመረ። በወቅቱ ደግሞ ጥቁር የሆኑ ህዝቦች እንደ ሰው ልጅ ፍጡር አይታዩም ነበር። እጅግ ተጨቁነው በባርነት ሰንሰለት ታስረው መከራ የሚያዩበት ወቅት ነበር። በማንበብና በትምህርት እየዳበረ የመጣው ማርከስ ጋርቬይ ይህንን አስከፊ ህይወት ለመቀየር ተነሳ። ከ1912 ጀምሮ በተለያዩ የዓለም ሀገራት እየተዘዋወሩ ጥቁሮችን ማደራጀትና ለእኩልነታቸውም እንዲታገሉ መቀስቀስ ጀመረ። የቅስቀሳውንም መጠሪያ እየቀያየረና ማደራጀት በሚያስችለው መንገድ ሁሉ ይሰይመው ነበር። ለምሳሌ ብላክ ናሽናሊዝም፣ ጥቁር ብሔርተኝነት ወይም ፓን አፍሪካኒዝም፣ የአፍሪካ ጥምረት ወይም ታላቅነት እያለ ይጠራ ነበር። ታዲያ ለነጻነት ምሳሌ ያስፈልጋልና የነጻነት ተምሳሌት ሆና በወቅቱ ለነበሩ ጥቁሮች የምትቀርበው ኢትዮጵያ ነበረች። ጥቁር ሁሉ በባርነት ስር በወደቀበት ወቅት ለትግል ማነሳሻ ታገለግል የነበረችው ኢትዮጵያ መሆኗ በታሪክ ውስጥ ተጽፎ ይገኛል። በተለይ ደግሞ አድዋ ላይ ጀግኖች ኢትዮጵያውያን በቅኝ ገዢዎች ላይ ያሳረፉት በትር ጭቆናንና ባርነትን አሽቀንጥሮ መጣያ ምሳሌ ተደርጎ በጥቁሮች አንደበት ተደጋግሞ ተነስቷል። እነ ማርከስ ጋርቬይም ይህን ጉዳይ መቀስቀሻ አድርገው ሲጠቀሙበት ቆዩ። ኢትዮጵያም የመላው ጥቁር ህዝቦች የትኩረት አቅጣጫ ሆነች። እንዲህ ምሳሌ ሆና ታገለግል የነበረችው ኢትዮጵያ ተመልሳ በኢጣሊያኖች ወረራ ስር በ1928 ዓመተ ምህረት ገባች። የፋሺስት ኢጣሊ ሰራዊት ኢትዮጵያን ተቆጣጠረ። ንጉሱ ቀዳማዊ ኃይለ ሥላሴ ከስልጣናቸው ተነስተው ተሰደዱ። አርበኞች ቅኝ ገዢዎችን ለመፋለም በዱር በገደሉ ተሰማሩ። ታዲያ በዚያን ወቅት ማርከስ ጋርቬይ የቀዳማዊ ኃይለ ሥላሴን ስደት የማይደግፍ ቢሆንም ተስፋው የነበረችው ኢትዮጵያ በመወረሯ የተቃውሞ ድምጹን በሰፊው ሲያሰማ ኖሯል። ጥቁሮች ተስፋ ያደረጉባት የነጻነት ምድሪቱ ኢትዮጵያ ዳግም ስትወረር የሞራል መነካት አስከትሎባቸው ነበር። ነገር ግን በ5 ዓመታት ውስጥ የኢትዮጵያ አርበኞች በተስፋፊዎችና በቅኝ ገዢዎች ላይ ድልን ተጎናጽፈው ነጻነታቸውን መልሰው ሲቀበሉ የጥቁሮችም የነጻነት ትግል ተሟሟቀ። በአጠቃላይ ሲታይ ማርከስ ጋርቬይ የጥቁር ህዝቦችን አንድነትና ለነጻነታቸው የሚደረገውን ትግል በመምራት በእጅጉ የታወቀ ሰው ነው። ኔግሮ ኢምፕሩቭመንት አሶሲዬሽን ኤንድ ፓን አፍሪካን ኮሚኒቲስ ሊግ ወይም የጥቁሮች ብልጽግና ማህበርና የአፍሪካ ማህበረሰብ የጥምረት ሊግ እያለ ትግሉን አፋፋመ። የተስፋይቱ ምድር እየተባለች የምትጠራው ኢትዮጵያም በዚያን ጊዜ ስለ ገጽታዋ በእውን የታየበትና ጎልታም የወጣችበት ነበር። ሌላው የጃማይካውያን የመላው ጥቁር ህዝቦች ተወዳጅ ከያኔ የሆነው ቦብ ማርሊ ነገ በሰፊው ይዘከራል። ቦብ ማርሊ በሙዚቃው ንዝረትና መልእክት ዓለምን ጉድ ያሰኘ ከያኔ ነበር።
ቦምባርሌ ኢትዮጵያና ጃማይካ በደምና ባጥንት የተሳሰረ ዝምድና እንዲኖራቸው ያደረገ ብርቅ ሙዚቀኛ ነበር። የኢትዮጵያን ሰንደቅ ዓላማን መለያው አድርጎ የኖረና ለዚህችም ሀገር እውቅና ብዙ የሰራ የጥበብ ሰው ነው። በአንድ ወቅት ወደ ኢትዮጵያ መጥቶ ሀገሪቱን የጎበኘና ሻሸመኔ ድረስ ሄዶ ተጫውቶ ተደስቶ ወደ ሀገሩ ተመልሷል። ሻሸመኔ ሳይቀር ዓለም አቀፍ መድረክ ላይ እየተጠራ ሲዘፍን ኖሮ ያለፈ ባለውለታችን ነው። ታዲያ ከዚህ ትስስር የተነሳ ጃማይካ የምትባለው ሀገር በተጠራች ቁጥር የኢትዮጵያ ስም አብሮ ብቅ ይላል። ኢትዮጵያና ጃማይካ እጅግ የተሳሰረ ዝምድናና ቁርኝት ከፈጠሩ ዘመናትን አስቆጥረዋል። በተለይ ደግሞ ጃማይካውያን ለኢትዮጵያ ያላቸው ፍቅር በቃላት ከመግለጽ አልፎ መንፈሳዊም ሆኗል። በርካታ የጃማይካ ዜጎች ኢትዮጵያን ቅድስቲቱ ምድር እያሉ ይጠሯታል። አንዳንዶቹ ደግሞ ኢትዮጵያ ቅድስት ምድር ስለሆነች በጫማችን አንረግጣትም ብለው በባዶ እግራቸው የሚሄዱባትም አሉ። ታዲያ የዚህ ሁሉ ፍቅር መንስኤውና መነሻው ደግሞ ይህ ሰው ጃማይካዊው ማርክስ ጋርቬይ ነው።